እንዳልኩት በዝንየት ላይ ብዙ ጥያቄዎች ይነሳሉ። በኮሜንትም በስልክም ደውላችሁ የምትጠይቁኝ ዝንየት አስቸገረኝ ወይም ህልመ ሌሊት መታኝ፣ በእንቅልፍ ልቤ ዘሬን አፈሳለሁ፣ እንደዚህ አይነት ችግር አለብኝ ብላችሁ በግልጽ የምትነግሩኝ እህት ወንድሞቼና እንዲሁም በብዛት ወደ መንፈሳዊ ቦታ ላይ እየተጠጋችሁ ያላችሁ ወንድሞቼ እንዲህ አይነት ችግር እንዳለ ትነግሩኛላችሁና በብዛት አስተምሬዋለሁ። ይሄን ነገር መፍትሄውንም ችግሩም ከየት እንደሚመጣ ተናግሬያለሁ። ግን አጠር አድርጌ ከዚህ በኋላ ጥያቄው እንዳይነሳ ጠቅለል ለማድረግ ያክል የኔን ሐሳብ አንጸባርቃለሁ። የሌሎችን አባቶችና የሌሎችንም መምህራን ትምህርት አዳምጣችሁ ግንዛቤ ማግኘት ትችላላችሁ። እኔ ግን በተረዳሁት ባወኩት እንዲሁም መናፍስቶቹም እንዲሁም ደግሞ የተለያዩ ታማሚዎች ከሚናገሩት አንፃር ሁሉንም አሰባስቤ የተገነዘብኩትን ነው የምነግራችሁ። ምንድነው አንድ ወታደር ከሌላኛው ሀገር ወታደር ጋር በሚጣላበት ሰዓት መጀመሪያ ጥይት ባላቸው ጊዜ በጥይት በርቀት ይተኳኮሳሉ። ለምን ጥይቱ መሄድ እስከሚችልበት እስከ 400 እስከ 500 ኪሎ ሜትርም ድረስ ሜትር ድረስ ይሄዳል ጥይቱ። ግን ጥይት ሲያልቅባቸው እየተጠጋጉ ጠላትም ሲደርስባቸው በሰደፍ ይጣላሉ። በሰደፍ ከተጣሉ በኋላ በቦክስም ይጣላሉ። እየተቀራረቡ ሲመጡ ትግል ይጀምራሉ። ያ ምንድነው የጨበጣ ውጊያ ይባላል። የበለጠ መሳሪያቸው እያለቀባቸው ነው፣ ጉልበታቸው እየደከመ ሲመጣ ያልሞት ባይ ተጋዳይነት ይሆናል። የዚህኛውም የአይነ ጥላ የሚባለው መንፈስን ባህሪ መቼም ዝንየት ወይም ህልመ ሌሊትን የሚያመጣው አይነ ጥላ ነው ብዬ አስተምሬያለሁ ከዚህ በፊት። የዚህም መንፈስ ባህሪ ይሄ ነው። አይነ ጥላ መጀመሪያ በአይምሯችን ውስጥ ሆኖ ሲሰራ ዋናው ትልቁ ሐሳብ የሰው ልጅ ከሃይማኖት ማስወጣት፣ አስተሳሰቡን መቀየር፣ ፓጋን ማድረግ ወይም ደግሞ በእምነት ውስጥ ሆነን በረከተ ቢስ ማድረግ ነው ዋናው ትልቁ የአይነ ጥላ ስራ። ግን ደግሞ ነቅተንበት አሸንፈነው ወይም ደግሞ በአስተሳሰብ ትንሽ የተሻለ እውቀት ይዘን ወደ እምነቱ ጠጋ ስንል ለማስቀደስ ቤተክርስቲያን ስንሄድ በህልመ ሌሊት ወይም በዝንየት ሲመታን፣ ጠዋት ተነስተን ጸበል እንሄዳለን ስንል ሌሊት በዝንየት ሲመታን፣ እንቆርባለን ስንል እንዲሁም ደግሞ ወደ መንፈሳዊ ገዳማት ልንሄድ ስንሞክር ባላሰብናቸው አጋጣሚዎች ህልመ ሌሊት ወይም ዘራችን እያፈሰሰ በዝንየት ያጥለቀልቀናል፣ በተለይ ወንዶች። ይሄ እንግዲህ አብዛኛውን ስራ የሚያደርገው ምንድነው? መጀመሪያ ባልተነቃበት ጊዜ በማስተርቤሽን ወይም ራስን በራስን በማርካት ዝሙት በማስፈጸም ወደ ሴቶች በመውሰድ ወይ ወደ ወንዶች በመውሰድ ዘራችንን በከንቱ እንድናፈስ በማድረግ ሲሰራ የነበረው መንፈሳዊ ህይወታችንን ካወቅን በኋላ ጥይቱ እንዳለቀበት ወታደር በጨበጣ ይመጣል፣ በውጊያ በፊት ለፊት ይመጣል ማለት ነው። ስለዚህ ለኛ ጥሩ ነው ማለት ነው። አንዳንድ ጊዜ ዝንየት ስትመለከቱ እንደ ቆሻሻ እንደ ርኩስ ነገር አትቁጠሩት። አሁንም ደግሜ እናገራለሁ፣ የወር አበባ ላይ ደጋግሜ በምናገረው ነገር ላይ አሁንም እንድታስተውሉ ትፈልጋለሁ። የወንዶች ትልቁ ፈተናቸው ይሄ ነው። በሴቶች ላይም በየወር አበባ ወይም ፔሪድ ብለው በሚጠሩት ላይ እንደዚህ አይነት ፈተና አለ። አሁን አይነ ጥላ እየተሸነፈ ኃይሉን እያጣ እየደከመ ሲመጣ በፊት ለፊት መጥቶ መፋጠጥ ይጀምራል። ያ በፊት ለፊት የሚመጣውን ልክ አንድ ቦክሰኛ ከአንድ ተፋላሚው ጋር ሲጣላ የትኛው ቦታ ላይ መጥቼ ልጣለው ይላል። ያው ፊት ለፊት ነው እየተመለከተው ነው፣ በድብቅ አይደለም የሚመታው። ፊት ለፊት ሁለቱም አሉ። አይነ ጥላም በድብቅ የሚሰራው ስራው ሲታወቅበት በግልጽ ይመጣል ማለት ነው። በግልጽ መጣ ማለት ነው ገንዘባችንን ሊነጥቀን የሚሞክረው በገሃድ ነው። ጸበል ቦታ ከጮኸ በኋላም እኮ ራሱ አንዳንዴ ይፈታተናል። ህልመ ሌሊት ራሱ በገሃድ መጥቶ የሚፋለምበት አንዱ ዘዴው ነው ማለት ነው። እና ለኛ ይሄ ነገር ጥሩ ምልክት ነው። እንደ ጥሩ ምልክት ውሰዱት። ጀመርክ ደግሞ እንደዚህ ጥሩ ነው እንኳንም ይሄን ምልክት አሳየኸኝ ብላችሁ ይሄንን ምልክት በሚያሳይበት ሰዓት ስግደታችሁን ጨመር ማድረግ፣ ስጋችሁን በደንብ ማድከም፣ ከሰገዳችሁ በኋላ የሰገዳችሁበት ቦታ ላይ መተኛት፣ ስጋችሁ እንዳይመቸው ማድረግ፣ ፈሳሽ ነገሮችን መቀነስ ብዬ ባለፈው ተናግሬያለሁ። በጣም የምትጠጡትን ነገር መቀነስ። ይሄ ሳይንስ ለኩላሊት ምናምን የሚለውን ተውት። ሌላ ትልቅ ሴራ አለበት። አባቶቻችን በገዳም ያሉ አባቶቻችን ዝንየት እንዳይመታቸው ፈሳሽ ነው የሚቀንሱት። ፈሳሽ ይቀንሳሉ። ደረቅ ያለ ነገር በብዛት ይበላሉ ሳይበዛም። እኛ ግን የከተማ ነዋሪዎች ስለሆንን ያን ያክል ከመጠጡም ከተለያዩ ነገሮች ርቀን ነገሩን ወደ ጦርነት ወይም ወደ ፍልሚያ ሊወስደን የሚችለውን አስተሳሰቡን መቀነስ ነው ያለብን። ስለዚህ አይነ ጥላ በዝንየት ሲመታን እንደዚህ አይነት አጉል የሆኑ ፕሮግራሞቻችን ላይ ሲመጣብን ምንድነው ማድረግ ያለብን? ነው እንዴ ጀመርክ ችግር የለውም እስቲ ሁለተኛ ተደግማታለህ ብላችሁ ስግደቱንም ጨመር፣ ጸሎቱንም በደንብ አድርጋችሁ ጨመር፣
ሰይፈ መለኮት ሰይፈ ስላሴን በደንብ መጸለይ። ዝንየት የሚመታውን ሰው ህሊና ጸሎትና ሰይፈ መለኮት ሰይፈ ስላሴ፣ የመስቀል አጥር ጸሎት፣ ሰይጣን ማባረሪያ የሚባለውን እሱን ትጸልያላችሁ። ለምን ሄዶ ይመታዋል፣ አንደበታችሁ ላይ ሆኖ ይመታዋል። የቅዱስ ሚካኤል ሰይፍ እሳት ይሁንብህ፣ የቅዱስ ገብርኤል ጦር እሳት ይሁንብህ፣ የቅዱስ ሩፋኤል እሳት ያቃጥልህ፣ የቅዱስ ኡራኤል መብረቅ እሳት ይሁንብህ ይውረድብህ ብላችሁ እየገሰጻችሁት በላያችሁ ላይ ያለው መንፈስ ተቃጠል በድንግል ማርያም ስም እያላችሁ በቅዱሳን ስም እየገሰጻችሁት መማታት ይቻላል። በኢየሱስ ክርስቶስ ስም ዋናው ነው። በክርስቶስ ስም ሁሉም ፍጥረት ይንበረከካል። አይደለም ሰይጣን፣ ምንም የማይናገሩት ግዑዛን የሚባሉት ራሱ ይንበረከካሉ፣ እንኳን አጋንንት ቀርቶ። ግን ከስር ደግሞ ጸጋና ስጦታ የተሰጣቸው ስልጣን የተሰጣቸው አባቶቻችን እናቶቻችን በአማላጅነታቸው እንዲረዱን መማጸን አለብን። እርዱን። እናንተ ያሸነፋችሁት መንፈስ እኛ ጋር እያሸነፈን ነው። እናንተ የተዋጋችሁ መንፈስ እኛን እየተዋጋን ነው። እናንተ የጣላችሁት መንፈስ እኛ ላይ ተነስቶብናል። ተክልዬ አባቴ በእርሶ ዘመን ሰይጣን ተዋርዶ ነበር። አሁን ግን የእርሶን ትውልድ የሆነውን እኛን እየተበቀለን ነውና ድረሱልን ብላችሁ ስትጸልዩ ይመቱላችኋል። ይሄም ማይካድ እውነት ነው። ለምን ብትሉ የሰው ልጅ አይደለም ሰይጣን ስነ ፍጥረትን ማናገር እንዲችል ተደርጎ የተፈጠረ ነፃነት ያለው ፍጥረት ስለሆነ ነው። በዝኔት የሚታለል በዝኔት ግራ የሚጋባና የሚደናገጥ የሚጨነቅ አይደለም የሰው ልጅ። ስለዚህ አስተውሉ። ዝኔት ሲመጣ አንዱ ትልቁ ምልክቱ ሰይጣን የመሸነፉና የመዋረዱ ምልክት ነው። እንኳንም ይሄ ምልክት አሳየኝ፣ አሁን አገኘውህ። እንዲያውም የሰው ልጅ ትልቁ ምልክቱ የዲያብሎስ የመውደቁና የመሸነፉ ምልክቱ ነው ማለት ነው። ይህንን ያዙልኝ። በጣም የሚጠቅማችሁ ትልቁ ነገር ዲያብሎስ እየተሸነፈ ሲመጣ የሚያሳየው ምልክት እንደሆነ ብቻ ወሰዱትና አሁንም ፍልሚያው ያው አንዱ ፍልሚያ ይሄ ነው። እንደዚህ ያላችሁ መስገድ ነው። እንዴት እንደሚሰገድ በቪዲዮ ላይ አንድ ቀን አሳያችኋለሁ። ቀጥሎ ደግሞ እንዴት እጃችሁን እንደምትዘረጉ እጃችሁን እንደዚህ በምትሉበት ሰዓት አቤቱ ጌታ ሆይ በፍቅርህ ተማርኬያለሁ፣ እኔ ካንተ በታች ኃጢአተኛና በደለኛ ሆኜ ካንተ በታች ያሉትን ሁሉንም በሙሉ አንተ ከሰው በታች ናቸው ያልካቸው በሙሉ አሁን እኔ ከነሱ በታች ሆኜ በኃጢአት ምክንያት ተረክሻለሁና ቢያንስ ስነ ፍጥረታትን ማዘዝ የሚችልበት አንተም ለኔ ኃይልን የምትሰጥበት እባክህን ይህንን ጸሎት አሳካልኝ ብላችሁ እጃችሁን እንዲዘረጉ የመማረክ ምልክት ነው። ፍቅርህ ማርኮኛል፣ ኃይልህ ማርኮኛል፣ አባትነትህ ድንግል ማርያም እናትነትሽ ማርኮኛል እያላችሁ የመማረክ ምልክት ነው። ይሄ ደግሞ ስጠኝ ነው። እባክህን ስጠኝ፣ አድርግልኝ፣ ይሄን ፈጽምልኝ ብሎ መለመኛ ነው። እጅ እንደዚህ ሲዘረጉ ደግሞ እንደዚህ የሚጸለይ ጸሎት አለ። እጅ እንደዚህ ታርጉ፣ በሰፊው ታርጉትና እጃችሁን ግን እንደዚህ ነው የምትሉት። ይሄ እጃችሁን እንደዚህ በሰፊው እንደዚህ አድርጋችሁት ትዘረጋላችሁ። ይሄ የሚሆነው ጸጋን ሰብስብልኝ፣ በዙሪያ ያሉትን በረከቶችን በሙሉ አምጣልኝ፣ የተበተነው ሐሳቤን ሰብስብልኝ ብላችሁ የምትጸልዩበት ነው። የራሱ የሆነ ስርዓት አለው። አንድ ቀን እነጋገራለን። ይሄን ሙሉ በሙሉ ቢያንስ 10 ደቂቃ የሚፈጅ አስተምህሮ እነግራችኋለሁ። ከዚህ በተረፈ ዝንየት የዲያብሎስ የመዋረዱ ትልቁ ምልክት ነው። እግዚአብሔር ከእናንተ ጋር ይሁን። ተዋርደሃል፣ አሸንፌሃለሁ። ለካ እንደዚህ ነህ። ጥይት ሲያልቅብህ፣ ለካ መሳሪያ ሲያልቅብህ እንደዚህ በፊት ለፊት የምትፋለም ነህ። ከዚህ በላይ አቅም የለህም። ለካ እኔን መግደል አትችልም ለካ ብላችሁ ደስ ይላችሁ ይገባል። ጨርሻለሁ። ከዚህ ብዙ ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጧችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳርረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረ ምጣድ ጉንዳኑን ቆልቶ ወቅጦ አቀላቅሎ ናሃቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይንን ባሰፋ ቁጥር ሊበላ ነው። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶን አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞቱን ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀባዋል፣ እቺኛ ሁለቱን ጣት ማለት ነው።
የቀለበት ጣትና የማርያም ጣት። ይሄ ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለዋ ዛሬ ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል ማርያም እናታቸው ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሌዋ መቀየሯ ነው ልጅነትን የሚያሳየው። ይሄ ደግሞ ባልነትን ወይም ሚስትነትን የሚያሳየው ጋብቻን የሚያሳየው ቃል ኪዳንን። ሁለቱን ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆነው እንዲህ እያለ ይላል አይደለ? ወንድ ሆነው እኮ ነው። እኔ በጣም የሚገርመኝ ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ፀጉር ማሳደግ ይሄ የአጋንንት አሰራር ነው። ወንድ ሆኖ ፀጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው። ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ፀጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጭ ራስ ተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደ መቁጠሪያው ማለት ተፍሲር እንደሚለው ዕጣን ስንል ልዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ፀጉራቸውን አጎፍረው ፀጉራቸውን አሳድገው ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለው ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ፀጉራችሁን ያሳደጋችሁ ሰዎች ወንዶች፣ ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰውም አስመስሎ ሊነግር ይችላል። የግዴታ ራሱ ወርዶ ፀጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ፀጉራቸውን የሚያሳድጉ ወንዶች። እና እባክህን ፀጉርህን አታሳድግ ሲባል አንድ ሰው እሺ ብሎ መስማት ያለበት ባላወቀበት ዘመን ያሳደገውን ፀጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ፀጉራቸው የሚያሳድጉ ሰዎች ወንዶቹ ፊታቸው ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ፀጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ ጉዱሩ ምናምን እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁና ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ። እናንተም እንደዛ ነው የምትሆኑት። በዓለም ላይ ሰምጣችሁ ነው የምትቀሩት። የሲኦል ራት ነው የምትሆኑት። ልብን ማደንደን ለፈርዖን አልጠቀመው ብቻ ሳይሆን ለኢትዮጵያ ሕዝብ አልጠቀመውም። በብዙ ዘመን ኢትዮጵያ ውስጥ ተገርፏል። እስራኤላውያን ተመልከቷቸው ሲያጉረመርሙ የ40 ቀኑ ጉዞ የ40 ዓመት ሆነባቸው ነው የሚለው። ሲያጉረመርሙ የግብፅ ሽንኩርት ይሻለናል፣ ግብፅ አገር ይሻለናል፣ ጣዖት ብናመልክ ይሻለናል፣ ለምንድን ነው እዚህ አምጥቶ በረሃ ላይ የሚወረውረን አሉ። እየበሉ እኮ ነው ድርጭት እየላከላቸው መና እያወረደላቸው ያን ድርጭት እየበሉ ያን የመሰለ ምግብ ፀሐዩን ከልሎላቸው በቅዱስ ሚካኤል ደመናነት እየከልላቸው እየተንከባከባቸው ባዕድ አምልኮ አማራቸው። ስለዚህ ተዋቸው እግዚአብሔር 40 ዓመት አደረገባቸው። የ40 ቀኑ ጉዞ ከግብፅ ወጥተው እስራኤል ለመግባት 40 ቀን ነበረ። 40 ዓመት ሲዞሩ 40 ዓመት ታሹ። ቀላል አይደለም ይሄ ነው። እና እግዚአብሔርን ባልሰማችሁት ቁጥር እናንተ ባዕድ አምልኮ አታምልኩ፣ ፀጉራችሁ እንደዚህ አታርጉ፣ እንደዚህ ሴቶች ኩል አትቋሉ፣ ሊፕስቲክ አትቀቡ፣ ቀንድባችሁን አትላጩ። ይሄ መጽሐፍ ቅዱስ ውስጥ አለ። መጽሐፈ ሄኖክ ላይ ኩል መኳልን ያስተማረው አዛዝኤል ነው እያለ ቅንድብ መቀንደብን ያስተማረው ይሄ መላጨትን ማለት ነው አዛዝኤል ነው እያለ እንሾሽላ መቀባትን ያስተማረው አዛዝኤል ነው እያለ መጽሐፈ ሄኖክ ምዕራፍ 2 ላይ እየተናገረ ስታሳዩቸው እፍ ተውኝ እስቲ ይላሉ። እንደዛ ስትሉ እግዚአብሔር ደግሞ እናንተ ልክ ስትለምኑት እፍ ተውኝ እስቲ ይላል። መጽሐፈ መዝሙረ ዳዊት ላይ እግዚአብሔር ይሳለቅባቸዋል ነው የሚለው። ያሾፉበት ላይ አልሰማም ያሉት ላይ እግዚአብሔር ይስቅባቸዋል፣ ይሳለቅባቸዋል ነው የሚለው። ስለዚህ እናንተ ቸል ባላችሁ ቁጥር መንፈሳዊ ሕይወትን እሱም ቸል ነው የሚላችሁ። ስትቀርቡት ይቀርባል፣ ስትርቁት ይርቃል። እንደዚህ ነው እግዚአብሔር። ግን ደስ የሚለው የፍቅር አምላክ መሆኑ ምንድነው? ንስሐ ገብታችሁ ስትመለሱ ና ልጄ ብሎ መቀበሉ ነው። የሚገርመው መቼ እንደምትሞቱ ስለማታውቁት አይ አሁን ፀጉሬን ትንሽ ላሳድገውና ወይም ሊፕስቲክ ምናምን ልቀባ ሊፕስቲክ ላርግና ልኳኳልበት ኮስሞቲክሱን ቀለሙን ልደፋፋውና ፊቴ ላይ አይደል የምትሉ ሴቶቹ
ትንሽ ከፍ ስል ሳገባ ምናምን